በጣም እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም። ህግ ያለበት ሀገር ነው እየኖረን ያለነው። እኔ በህግ ነው የሚሄደው። በህግ ሄደን በህግ የምንጨርሰው ይሆናል። አንቺ ትልቅ ሰው ነሽ። ከአንቺ ጋር እኔ ምንም ሰጣ ገባ ውስጥ የምገባበት ነገር የለም። ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰቤን ተሳድበሻል፣ እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ሳምሪንም ተሳድበሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰደብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ የያዝሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ካሁን የሰው ልጅ 7 ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ጸጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪው ነገር ስለሌለ የምታቆሚው ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር አሳይሻለሁ። አንቺ የምታደርጊው ነገር ከዚህ በኋላ የፈለግሽው ነገር ማድረግ ትችላለሽ። እኔም ዝግጁ ነኝ። አንቺም ቀጤበት። ከዚህ በኋላ ግን ስሜን ጠርተሽ እንዳትሳደቢ አስጠነቅቅሻለሁ። አሁን እስከዛሬም እንደተሳደብሽው አሁንም ትላንትም ለተሳደብሽው ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገስሽ አልችልም ማለት ነው። እኔ ህይወቴን እየኖርኩ እዚህ ጋር የሰው ልጅ እኔ እቃ አይደለም ሰርቄ ያመጣሁት። ሳምሪ መጣች፣ ተተዋውቅን። ማንኛው ዓለም ላይ የሰው ልጅ ይፋቀራል። አንቺ የተለየሽ እናት ሆነሽ ወይ እሷን ልክ በቃ ትልቅ ነገር እንደተወሰደብሽ አድርገሽ እሷን እየሰደብሽ እኔን እየሰደብሽ እንደዚህ እያሸማቀቅሽ ሰው ለመኖር መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል። እንደዚህ አይነት ነገር እስከዛሬ 7 ዓመት ሙሉ የሰው ልጅ እየተሰደበ ምን አይነት ማንነትም ነው ይሄን ያህል ሊያሰድብሽ የቻለው? የሰው ልጅ ከወለደ እንኳን ይረጋጋል። ልጅ ወልደንም እያየች የምታቆመው ነገር የለም። እና እኔ በጣም ነው የሚከብደው። አንዳንድ ሰዎች እንዴት ምን ያህል ትዕግስት ቢኖረ ነው እንደዚህ የታገስካት እንደዚህ የምትታገሰው የፋኒን ያህል ትዕግስት ምናምን ትላላችሁ። ግን እንደነገርኳችሁ ሲፈጥረኝም ትዕግስተኛ ነኝ። ግን እዚህ ጋር ደግሞ ልጆችም አፈርተናል። ከሳምሪ ጋርም ተዛምደናል። ያ ተሳምድም ማለት ከሳምሪ ጋር እናቷም እንግዲህ ያው አብረን ተዛመድም ማለት ነው። ስለዚህ ያንን ነገር በማየት እኔ ክፉ ቃልንም ካፌ ይወጣል ዝም ብዬ አሳለፍኩት። ለምን ነገ ሰላም ሆና ወይ ጸጥ ብላ ይቅርታም ጠይቃ ቢሆን ምናልባት ልንታረቅ እንችላለን፣ ወይ የሆነ ሰላም ሊፈጠር ይችላል። እሷም በራሷ ህይወት እኛም በራሳችን ህይወት እንኖራለን በሚል ብዙ ዓመት ታገስኩ። ዝም አልኩ። ቤተሰቤን ሁሉ ጭምር እናቴን ጭምር ተሳደበች። ችግር የለውም ብዬ እነሱም ቢናደዱም ግን ኦኬ ይሁን ብለው ጸጥ አሉ፣ አለፉት ማለት ነው፣ ለእኔ ሲሉ ማለት ነው። ግን ጭራሽ ቤተሰብንም ለማስፈራራት ደረጃ ደርሰሽ እውነት ጦርነቱ ከዛሬ ጀምሮ ነው የሚጀምረው። የሰው ልጅ ይታገሳል። ትዕግስቱ መጨረሻ ያለቀ ሰዓት የዛኔ ከአንቺ ጋር ምንም ሰጣ ገባ ውስጥ አልገባም። በህግና በህግ እንጨርሰዋለን። አንቺ ቀጥታ